ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምናችሁ። እኔ በጣም ደህና ነኝ። እናም ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ስለ ኤግዞተርሚክ እና ስለ ኢንዶተርሚክ ኬሚካል ሪአክሽን እናያለን ማለት ነው። እናም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን አዳዲስ ቪዲዮዎች በምንለቅበት ሰዓት እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳትረሱ። እናም ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወንድሞች እህቶቻችሁም ሼር እንድታደርጉ እንላለን። እናም ስለ ኤግዞተርሚክ እና ስለ ኢንዶተርሚክ ኬሚካል ሪአክሽን በምናይበት ሰዓት መጀመሪያ ላይ ስለ እነዚህ ነገሮች በዚህ ሴክሽን ማወቅ አለብን። አንደኛው ስለ ኢንዶተርሚክ ኬሚካል ሪአክሽን ዲፋይን ማድረግ ከኛ ይጠበቃል። ስለ ኢንዶተርሚክ ኬሚካል ሪአክሽን ዲስክራይብ ማድረግም ከኛ ይጠበቃል። ሌላው ደግሞ ስለ ኤግዞተርሚክ ኬሚካል ሪአክሽንም ዲፋይን ማድረግ ከኛ ይጠበቃል። በተጨማሪ ስለ ኤግዞተርሚክ ኬሚካል ሪአክሽንም ዲስክራይብ ማድረግ ከኛ ይጠበቃል ማለት ነው። ሌላው ደግሞ ኢንዶተርሚክ ኬሚካል ሪአክሽን እና ኤግዞተርሚክ ኬሚካል ሪአክሽንን ዳያግራም በመጠቀም እንዴት ነው ሪፕሬዘንት ማድረግ የምንችለው የሚለውን ዲስክራይብ ማድረግ ከኛ ይጠበቃል። ሌላው ደግሞ የተለያዩ ኤክስፐሪሜንቶችን በመጠቀምም ኢንዶተርሚክ ነው ኤግዞተርሚክ ኬሚካል ሪአክሽን ነው የሚለውንም ዶሜስትሬት ማድረግ ከኛ ይጠበቃል ማለት ነው። እናም በዚህ ሴክሽን ላይ ስለ እነዚህ ነገሮች ዲቴል እናያለን ማለት ነው። እናም ወደ ዛሬው ቪዲዮ እንሄዳለን። እናም ስለ ኤግዞተርሚክ እና ስለ ኢንዶተርሚክ ኬሚካል ሪአክሽን ማየት በምንጀምርበት ሰዓት መጀመሪያ ላይ ሪአክሽን ማለት ራሱ ምንድን ነው የሚለውን ማወቅ ከኛ ይጠበቃል ማለት ነው። በፕሪቪየስ ሴክሽን ላይ የተለያዩ ሪአክሽኖችን አንስተን ለማየት እንደሞክር ነው የትኛውም ሪአክሽን ሪአክት በሚያደርጉበት ሰዓት ሂት ኢነርጂን ምን ያደርጋሉ ብለናል? ሪሊዝ ያደርጋሉ ብለናል። አብሶርብም ሊያደርጉ ይችላሉ ወይም ሪሊዝም ሊያደርጉ ይችላሉ። አራት አይነት ሪአክሽን እንዳሉ አይተናል። አራቱም ሪአክት በሚያደርጉበት ሰዓት ሂት ኢነርጂን ሪሊዝ ሊያደርጉ ይችላሉ፣ አብዞርብ ሊያደርጉ ይችላሉ በተለያየ ፎርም ማለት ነው። እናም ከነዚህ ውስጥ አሁን እዚች ጋር አሁን እያነሳልን ያለው ስለ ኮምፖዚሽን ሪአክሽን ነው። ኦል ኦፍ ዘ ኮምፖዚሽን ሪአክሽን ሜንሽን ኢን ዘ ፕሪቪየስ ሴክሽን ሪሊዝ ኢነርጂ ኢን ዘ ፎርም ኦፍ ሂት። እና ምንድነው ከሪአክሽኖች ውስጥ አንዱን ኮምፖዚሽን ሪአክሽንን ነው እዚች ጋር አሁን እየገለጸልን ያለው። እናም በፕሪቪየስ ሴክሽን ላይ ስለ ኮምፖዚሽን ሪአክሽን በሰፊው ለማየት ሞክረናል። እናም ይሄ ኮምፖዚሽን ሪአክሽን ሪአክት በሚያደርግበት ሰዓት በውስጡ ያሉት ኤሌመንት ሊሆን ይችላል፣ ኮምፓውንዶች ሊሆኑ ይችላሉ። ሁለቱም ሪአክት በሚያደርጉበት ሰዓት ምንን ፎርም ያደርጋሉ? ኢነርጂን ምን ያደርጋሉ? ሪሊዝ ያደርጋሉ። በምን ፎርም? በሂት ፎርም ምን ያደርጋል? ሪሊዝ ያደርጋል ማለት ነው። ኤ የሚባል ኤሌመንት አለ። እናም ይሄ ኤቢ የሚባለው ኤሌመንት ሁለቱም ሪአክት አድርገው ምንን ፎርም ያደርጋሉ? ኤቢ የሚባለውን ኮምፓውንድ ፎርም ያደርጋሉ። ተመልከቱ እዚህ ጋር ይሄ ኤ ኤሌመንት ሊሆን ይችላል፣ ኮምፓውንድም ሊሆን ይችላል። በተመሳሳይ ቢም ምን ሊሆን ይችላል? ኤሌመንት ሊሆን ይችላል፣ ኮምፓውንድም ሊሆን ይችላል። እናም ሁለቱም ሪአክት አድርገው ምንን ፎርም ያደርጉት? ኤቢን ፎርም አድርጓል። ኮምፖዚሽን ሪአክሽን የምንለው እንደዚህ አይነት ሪአክሽኖችን ነው። እናም አሁን እዚህ ጋር ሁለቱም ሪአክት በሚያደርጉበት ሰዓት ሂትን ምን ያደርጋሉ? ሪሊዝ ያደርጋሉ። ሁለቱም ኤ እና ቢ የምንላቸው ኮምፓውንዶች ወይም ኤሌመንቶች ሪአክት በሚያደርጉበት ሰዓት ኤቢ የሚባለውን ኮምፓውንድ ፎርም ካደረጉ በኋላ በተመሳሳይ ምንን ፎርም ያደርጋሉ? ኢነርጂን ሂት ኢነርጂን ምን ያደርጋሉ? ፎርም ያደርጋሉ ማለት ነው፣ ወይም ሪሊዝ ያደርጋሉ ማለት ነው። ወደ ሲስተሙ ኢነርጂ ምን ያደርጋሉ? ሪሊዝ ያደርጋሉ። እናም ይሄ ኮምፖዚሽን ሪአክሽን ሪአክት በሚያደርግበት ሰዓት ኤሌመንት ከኤሌመንት ጋር፣ ኮምፓውንድ ከኮምፓውንድ ጋር፣ ኮምፓውንድ ከኤሌመንት ጋር ሪአክት በሚያደርግበት ሰዓት ሂትን ምን ያደርጋል? ሪሊዝ ያደርጋል። እናም በዛ ሰዓት ነው ሂት ኢነርጂ ምን የሚደረገው ማለት ነው? ሪሊዝ የሚደረገው ማለት ነው። በኮምፖዚሽን ሪአክሽን ጊዜ ኢነርጂ ምን ይደረጋል ማለት ነው? ሪሊዝ ይደረጋል። እናም እንደዚህ አይነት ሪአክሽኖች ነው ምን የምንለው? ኤግዞተርሚክ የምንለው ማለት ነው። ኢነርጂን ምን የሚያደርጉትን ሪሊዝ የሚያደርጉትን ሪአክሽኖች ምን እንላለን ማለት ነው? ኤግዞተርሚክ ሪአክሽን ብለን ምን እናደርጋለን ማለት ነው? ዲስክራይብ እናደርጋለን ማለት ነው። ኤግዞ የሚለው ቃል የመጣው ከግሪክ ወርድ ነው። ኤግዞ የሚለው ቃል አውትሳይድን ነው የሚያሳየው። ተርም የሚለው ቃል ደግሞ ሂት መሆኑን ነው የሚያሳየው ማለት ነው። የሁለት ቃሎች ድምር ነው። ኤግዞ እና ተርም የሚል ነው። ኤግዞ የሚለው ቃል ሂት ኢነርጂ ወደ ሰራውንዲንግ ሪሊዝ እየተደረገ እንደሆነ ነው የሚያሳየው። ተርም የሚለው ቃል ደግሞ ሂትን ነው የሚያሳየው ማለት ነው። እናም እንደዚህ አይነት ሪአክሽኖች ነው ምን የምንለው? ኤግዞተርሚክ ሪአክሽን የምንለው ማለት ነው። ስለ ኤግዞተርሚክ ኬሚካል ሪአክሽን ኤግዛምፕል በሚናይበት ሰዓት ኮክ ፎርም በሚደረግበት ሰዓት ካርበን እና ኦክሲጅን ሪአክት አድርገው ምንን ፎርም ያደርጋሉ? ካርበን ዳይኦክሳይድን ፎርም ያደርጋሉ። እናም እዚህ ጋር ካርበን ዳይኦክሳይድን ፎርም ካደረጉ በኋላ በተጨማሪ ሂትን ምን ያደርጋሉ? ፎርም ያደርጋሉ። እናም እዚህ ጋር ካርበን እና ኦክሲጅን ሪአክት አድርጓል። ሁለቱም ሪአክት አድርገው ካርበን ዳይኦክሳይድን እና ሂትን ሪሊዝ ያደርጉ። ስለዚህ የማ ኤግዛምፕሎች ናቸው ማለት ነው? የኤግዞተርሚክ ኬሚካል ሪአክሽን ኤግዛምፕሎች ናቸው ማለት ነው። which obviously result in the release of the considerable amount of the energy። እና ምንድነው አሁን ካርበን እና ኦክሲጅን ሁለቱም ሪአክት በሚያደርጉበት ሰዓት ካርበን እና ኦክሲጅን ሁለቱም ሪአክት አድርገው ካርበን ዳይኦክሳይድን ፎርም ካደረጉ በኋላ በተመሳሳይ ምንን ፎርም እንዳደረጉ አይተናል? ሂት ኢነርጂን ሪሊዝ እንዳደረጉ አይተናል። እናም ይሄንን
አሁን ሁለቱም ካርበን እና ኦክሲጂን ሁለቱም ሪአክት አድርገው ካርበን ዳይኦክሳይድን ፎርም ካደረጉ በተመሳሳይ ሂት ኢነርጂም ሪሊዝ እንደሚደረግ ምን ማድረግ አለብን? ኮንሲደር ማድረግ አለብን ማለት ነው። እናም አሁን በዚህ ሪአክሽን ውስጥ ኢነርጂ ምን ተደርጓል ማለት ነው? ሪሊዝ ተደርጓል ማለት ነው። በምን ፎርም? በሂት ፎርም ኢነርጂ ምን ተደርጓል ማለት ነው? ሪሊዝ ተደርጓል ማለት ነው። እናም ኮንሲደር ማድረግ ያለብን በየትኛውም ሪአክሽን በሚፈጠርበት ሰዓት የሆነ አማውንት ኦፍ ኢነርጂ ሪሊዝ ወይም አብዞርብ እንደሚደረግ ኮንሲደር ማድረግ አለብን ማለት ነው። ሲሚላርሊ አልዞ ኦን ኤ ማች ሞር ሞዴስት ስኬል ዌን ሶዲየም ሃይድሮክሳይድ ዲዞልቭ ኢን ዋተር ዘ ቴስት ቲዩብ ቢካም ዋርም። እና ምንድነው አሁን እዚች ጋር ቴስት ቲዩብ አለ፣ የሆነ ቴስት ቲዩብ አለ። በዚህ ቴስት ቲዩብ ውስጥ ምን አለ? ቅድም እንዳልኩት ሶዲየም ሃይድሮክሳይድ አለ፣ በተመሳሳይ ወተር አለ። እናም ሁለቱም አሁን ዲዞልቭ ተደርጓል። እናም አሁን ሁለቱም ዲዞልቭ በሚያደርጉበት ሰዓት ይሄ ቴስት ቲዩቡ ምን ሆነ? ዋርም ሆነ፣ ሞቀ ማለት ነው። አሁን እንዴት ነው ሊሞቅ የቻለው የሚለውን በምናይበት ሰዓት ሶዲየም ሃይድሮክሳይድን ውሃ ውስጥ ዲዞልቭ በምናደርግበት ሰዓት ሁለቱም ምን ይደራረጋሉ? ሂት ኢነርጂ ሪሊዝ ያደርጋሉ። ሂት ኢነርጂ ሪሊዝ በሚያደርጉበት ሰዓት ወደ ሰራውንዲንጉ ነው ሂት ኢነርጂ ሪሊዝ የሚያደርጉት። በዛ ሰዓት ቴስት ቲዩቡ ምን ይሆናል ማለት ነው? ይሞቃል። ለምን? ሶዲየም ሃይድሮክሳይድ እና ወተር ሁለቱም ሪአክት በሚያደርጉበት ሰዓት ወይም ሁለቱም ዲዞልቭ በሚሆኑበት ሰዓት ኢነርጂን ወይም ሂት ኢነርጂ ሪሊዝ እያደረጉ ስለሆነ ቴስት ቲዩቡን ምን ያደርጉታል? እንዲሞቅ ያደርጉታል ማለት ነው። ምክንያቱም በሶዲየም ሃይድሮክሳይድ እና በወተር ውስጥ ያሉ ፓርቲክሎች ኢነርጂን ምን እያደረጉ ስለሆነ ሪሊዝ እያደረጉ ስለሆነ ቴስት ቲዩቡን ምን ያደርጉታል? እንዲሞቅ ያደርጉታል ማለት ነው። ሶዲየም ሃይድሮክሳይድ እና ወተር ሁለቱም ዲዞልቭ በሚያደርጉበት ሰዓት ፓርቲክሎቹ ምን ያደርጋሉ? ሂት ኢነርጂን ሪሊዝ ያደርጋሉ። ሂት ኢነርጂ ሪሊዝ ስለሚያደርጉ ቴስት ቲዩቡ ምን ይሆናል ማለት ነው? ይሞቃል። ምክንያቱም እቺ ፓርቲክል አሁን ይህንን ትመታዋለች፣ እቺ ፓርቲክል ከዚህ ጋር ትጋጫለች። አሁንም በተመሳሳይ እቺ ፓርቲክል ከዚህ ጋር ትጋጫለች። በተመሳሳይ እቺ ፓርቲክል ከቴስት ቲዩብ ግድግዳው ጋር በምትጋጭበት ሰዓት ኢነርጂን ምን ታደርጋለች? ሪሊዝ ታደርጋለች። ሪሊዝ በሚታደርግበት ሰዓት ቴስት ቲዩቡ ምን ይሆናል? ይሞቃል ማለት ነው። ምክንያቱም እዚህ ጋር ያሉ ፓርቲክሎች ኢነርጂ አላቸው። ሂት ኢነርጂ ስላላቸው ከግድግዳው ጋር በሚጋጩበት ሰዓት ሉዝ እያደረጉ ስለሚሄዱ ምን ይሆናሉ ማለት ነው? ኢነርጂን ኢን ዘ ፎርም ኦፍ ሂት ሪሊዝ በሚያደርጉበት ሰዓት ቴስት ቲዩቡ ምን የሆነ ይሄዳል ማለት ነው? እየሞቀ ይሄዳል ማለት ነው። አሁን አንድ ሰው ይህንን ቴስት ቲዩብ በሚነካበት ሰዓት ይሄ ምን ይሆናል ማለት ነው? ይሞቃል ማለት ነው። ምክንያቱም እዚህ ካሉ ፓርቲክሎች ምን እያደረጉ ስለሆነ ሂት ኢነርጂን ሪሊዝ እያደረጉ ስለሆነ ይሄ ሂት ኢነርጂ ወደ ሰራውንዲንጉ ነው ምን የሚደረገው ማለት ነው? ሪሊዝ የሚደረገው ማለት ነው። በዚህ ሰዓት ምን ይሆናል ማለት ነው? ይሞቃል ማለት ነው። በፓርቲክሎች ውስጥ ያለው ኢነርጂ ወደ ሰራውንዲንጉ ሪሊዝ እየተደረገ ስለሆነ ቴስት ቲዩቡ እንዲሞቅ ያደርጋሉ ማለት ነው። ለዛ ነው ቴስት ቲዩቡ ምን የሆነው ማለት ነው? ዋርም የሆነው ምክንያት ለዛ ነው ማለት ነው። ኢን አዘር ወርድ ዘ ፕሮሰስ ሪዛልት ኢን ዘ ቴምፕሬቸር ራይዝ። ፓርቲክሎች አሁን ቴምፕሬቸሩ በሚጨምርበት ሰዓት እኚህ ፓርቲክሎች ምን ይሆናሉ? ዲስተርብ ያደርጋሉ ወይም ወደ ተለያየ ቦታ ምን ያደርጋሉ? ሙቭ ያደርጋሉ። እናም ቴምፕሬቸሩ በሚጨምርበት ሰዓት የፓርቲክሎቹ ሙቭመንት በዛው ልክ ስለሚጨምር በዛው ልክ ካይኔቲክ ኤነርጂም እየጨመረ ስለሚሄድ ፓርቲክሎቹ በተደጋጋሚ ቴስት ቲዩቡን በሚመጡበት ሰዓት ቴስት ቲዩቡ ምን እየሆነ ይሄዳል ማለት ነው? ዋርም እየሆነ ይሄዳል ማለት ነው። ዚስ ኦብዘርቬሽን ኢንዲኬትስ ዛት ዘ ዲዞልቪንግ ሶዲየም ሃይድሮክሳይድ ኢዝ አልሶ ኤግዞቴርሚክ። እና ምንድነው ሶዲየም ሃይድሮክሳይድ እና ወተር ሁለቱም ዲዞልቭ በሚያደርጉበት ሰዓት ቴስት ቲዩቡን ዋርም እንደሚሆን አይተናል። እናም ይህ ፕሮሰስ ምን አይነት ፕሮሰስ ነው ማለት ነው? ኤግዞቴርሚክ ፕሮሰስ ነው ማለት ነው። ምክንያቱም ሶዲየም ሃይድሮክሳይድ እና ወተር ሁለቱም ሪአክት በሚያደርጉበት ሰዓት ወደ ሰራውንዲንግ ሂት ኢነርጂን ሪሊዝ እንደሚያደርጉ አይተናል። ስለዚህ ሂት ኢነርጂን ወደ ሰራውንዲንግ ሪሊዝ አደረጉ ማለት የኤግዞቴርሚክ ኬሚካል ሪአክሽን ኤግዛምፕሎች ናቸው ማለት ነው። እናም ይህ ፕሮሰስ የኤግዞቴርሚክ ኬሚካል ሪአክሽን ኤግዛምፕል ነው ማለት ነው። እንደዛ እያደረግን በኤክስፐሪመንትም ስለ ኤግዞቴርሚክ ኬሚካል ሪአክሽን ማወቅ እንችላለን ማለት ነው። that is accompanied by the release of the energy which heat up the solution። እና ምንድነው ሶሉሽኑ ምን እየሆነ ይሄዳል ማለት ነው? ኤነርጂን ሪሊዝ እያደረገ ይሄዳል ማለት ነው። ምክንያቱም ሶሉሽኑ ምን ስለሚሆን ስለሚሞቅ ሂት ኢነርጂን ሪሊዝ እያደረገ ይሄዳል ማለት ነው። እናም በሶሉሽኑ ውስጥ ሂት ኢነርጂ ይጨምራል ማለት ነው። በሶሉሽኑ ውስጥ ያለው ሂት ኢነርጂ እየጨመረ ሶሉሽኑ ሂት ኢነርጂ ሪሊዝ እያደረገ ይሄዳል። በዛ ሰዓት ሪአክሽን ወይም ፕሮሰሱ ኤግዞቴርሚክ ነው እንዳለ ማለት ነው። ለምሳሌ እዚህ ጋር በኢኩዌሽን በምናይበት ሰዓት ሶዲየም ሃይድሮክሳይድ አለ። እናም ሶዲየም ሃይድሮክሳይድ ውሃ ውስጥ ዲዞልቭ በሚሆንበት ሰዓት ሶዲየም አይንና ሃይድሮክሳይድ አይን ምን ያደርጋል? ሪሊዝ ያደርጋል። እናም እንደዚህ አይነት ሪአክሽን ምን አይነት ሪአክሽን ነው? ኤግዞቴርሚክ ሪአክሽን ነው ማለት። ምክንያቱም ሂት ኢነርጂን ወደ ሰራውንዲንጉ ምን ስለሚያደርግ ሪሊዝ ስለሚያደርግ እንደዚህ አይነት ሪአክሽኖች ምን አይነት ሪአክሽኖች ናቸው ማለት ነው? የኤግዞቴርሚክ ኬሚካል ሪአክሽን ኤግዛምፕሎች ናቸው ማለት ነው። ሶዲየም ሃይድሮክሳይድ በኢኩዌ ሶሉሽን ውስጥ በሚገባበት ሰዓት ሶዲየም አይንና ሃይድሮክሳይድ አይንን
ሪሊዝ በሚያደርግበት ሰዓት በሪአክሽን ውስጥ ያሉት የፓርቲክሎቹ ቴምፕሬቸር ራይዝ ስለሚያደርግ ካይኔቲክ ኤነርጂያቸውም በዛው ልክ ምን እየሆነ ይሄዳል ማለት ነው፣ እየጨመረ ይሄዳል ማለት ነው። ምክንያቱም እዚች ጋር በሶዲየም ሃይድሮክሳይድ ውስጥ ያለው ሂት ምን እየሆነ ይሄዳል ማለት ነው፣ እየጨመረ ይሄዳል ማለት ነው። በተመሳሳይ በፓርቲክሎች ውስጥ ያለው ካይኔቲክ ኤነርጂ ምን እየሆነ ይሄዳል ማለት ነው፣ እየጨመረ ይሄዳል ማለት ነው። እናም አሁን እዚች ጋር ይሄ ሶዲየም ሃይድሮክሳይድ የምን ኤግዛምፕል ነው ማለት ነው፣ የኤግዞተርሚክ ኬሚካል ሪአክሽን ኤግዛምፕሎች ናቸው ማለት ነው። እናም እንደዛ እያደረግን በቀላሉ መረዳት እንችላለን። the other reaction between calcium chloride and water እና ምንድነው በተመሳሳይ እዚህ ጋር ካልሲየም ክሎራይድ አለ ውሃ ውስጥ ዲዞልቭ በሚሆንበት ሰዓት ካልሲየም ሃይድሮክሳይድን እና ሃይድሮክሎሪክ አሲድን እና በተጨማሪ ሂት ኤነርጂ ምን ያደርጋል፣ ሪሊዝ ያደርጋል። እናም ይሄም የማ ኤግዛምፕል ነው ማለት ነው፣ የኤግዞተርሚክ ኬሚካል ሪአክሽን ኤግዛምፕሎች ናቸው ማለት ነው። ምክንያቱም ሂትን ምን እያደረጉ ስለሆነ፣ ሪሊዝ እያደረጉ ስለሆነ የኤግዞተርሚክ ኬሚካል ሪአክሽን ኤግዛምፕሎች ናቸው ማለት ነው። in this case two heat is released during the reaction elevating the temperature of the reaction mixture and this reaction flask became is hot እና ምንድነው ቅድም እንዳልኩት አሁን በዚህ ሪአክሽን ውስጥ ሂት ሪሊዝ እንደሚያደርግ ካወቅን ወይም ሂት ኤነርጂ ሪሊዝ እንደሚያደርግ አይተናል። ቴምፕሬቸር ራይዝ በሚያደርግበት ሰዓት እኚህ ኮምፓውንዶች የያዘው ማቴሪያል ምን እየሆነ ይሄዳል ማለት ነው፣ ሆት እየሆነ ወይም እየሞቀ ይሄዳል ማለት ነው። ከዛ አሁን ወደ ማቴሪያል ወይም ወደ ኦብጀክቱ ሂትን ሪሊዝ እያደረጉ ስለሆነ የኤግዞተርሚክ ኬሚካል ሪአክሽን ኤግዛምፕሎች ናቸው ማለት ነው። በት ወይን ፖታሽየም ናይትሬት ዲሶልቭ ኢን ዋተር ዘ ሚክስቸር ጌት ኮልደር እና ምንድነው የሆነ ሪአክሽን በሚካሄድበት ሰዓት ሁሌም ሂት ኤነርጂ ሪሊዝ ላያደርግ ይችላል። ለምሳሌ እዚህ ጋር ፖታሽየም ናይትሬት አለ እናም የፖታሽየም ናይትሬት ውሃ ውስጥ ዲዞልቭ በሚሆንበት ሰዓት ፖታሽየም ናይትሬትን እና ወተርን የያዘው ማቴሪያል ምን እየሆነ ይሄዳል፣ ኮልድ እየሆነ ይሄዳል ወይም እየቀዘቀዘ ይሄዳል። ለምንድን ነው ቅድም ምን እንደሚሆን አይተናል፣ ማቴሪያሉ እየሞቀ እንደሚሄድ አይተናል። ነገር ግን እዚች ጋር አሁን ፖታሽየም ናይትሬት ውሃ ውስጥ ዲዞልቭ በሚሆንበት ሰዓት ፖታሽየም ናይትሬትን እና ወተርን የያዘው ማቴሪያል ምን እየሆነ ሄደዋል፣ ኮልድ እየሆነ ወይም እየቀዘቀዘ ሄደዋል። ለምንድን ነው ይሄ ነገር የሆነው የሚለውን በሚናይበት ሰዓት ለምሳሌ አሁን እዚህ ጋር ፖታሽየም ናይትሬት አለ፣ በተመሳሳይ ወተር አለ። እናም ሁለቱም ሪአክት በሚያደርጉበት ሰዓት ምንድነው ፖታሽየም ናይትሬት እና ወተር ሁለቱም ሪአክት በሚያደርጉበት ሰዓት ምን ያስፈልጋቸዋል፣ ኢነርጂ ያስፈልጋቸዋል። ሁለቱም ሪአክት አድርገው የሆነ ፕሮዳክትን ለመስጠት ምን ያስፈልጋቸዋል፣ ኢነርጂ ያስፈልጋቸዋል። ስለዚህ ኢነርጂ ስለሚያስፈልጋቸው ኢነርጂን ምን ያደርጋሉ፣ አብዞርብ ያደርጋሉ። ከሰራውንዲንጉ ኢነርጂን ምን ያደርጋሉ፣ አብዞርብ ያደርጋሉ። ምክንያቱም አሁን ሁለቱም ሪአክት በሚያደርጉበት ሰዓት ሂትን ሪሊዝ የሚያደርጉ ከሆነ ይሄ ማቴሪያሉ ምን ይሆናል፣ ይሞቃል። እነሱ አሁን ሁለቱም ሪአክት አድርገው ሂትን ሪሊዝ ማድረግ ስላልፈለጉ ሂትን ሪሊዝ ከሚያደርጉ ልክ ሂትን አብዞርብ እያደረጉ ነው። ስለዚህ ይሄ ማቴሪያል ምን ይሆናል ማለት ነው፣ ይቀዘቅዛል። ለዛ ነው በፖታሽየም ናይትሬት እና በወተር መካከል ያለው ፓርቲክሎች ሂትን ሪሊዝ ከሚያደርጉ ልክ ሂትን አብዞርብ ስለሚያደርጉ ፖታሽየም ናይትሬትን እና ወተርን የያዘው ማቴሪያል ምን ይሆናል ማለት ነው፣ ኮልድ የሚሆነው ማለት ነው። በኢኩዌሽን በሚናይበት ሰዓት ፖታሽየም ናይትሬት አለ እና የፖታሽየም ናይትሬት ውሃ ውስጥ ዲዞልቭ በሚሆንበት ሰዓት ፖታሽየም ያንን እና ናይትሬት ያንን ምን ያደርጋል፣ ፎርም ያደርጋል። እዚህ ጋር ፖታሽየምን እና ናይትሬትን ፎርም በሚያደርግበት ሰዓት ምን ያስፈልገዋል፣ ሂት ኤነርጂ ያስፈልገዋል። ስለዚህ ሂት ኤነርጂ ምን ያደርጋል፣ አብዞርብ ያደርጋል ማለት ነው። ይሄ ፖታሽየም ናይትሬት ሂት ኤነርጂ አብዞርብ አድርጎ ምን ፎርም ያደርጋል፣ ፖታሽየም ያንን እና ናይትሬት ያንን ምን ያደርጋል ማለት ነው፣ ፎርም ያደርጋል። ስለዚህ ሂት ኤነርጂን ሪሊዝ ከሚያደርግ ልክ ሂት ኤነርጂን አብዞርብ እያደረገ ነው። ስለዚህ ፖታሽየም ናይትሬትን የያዘው ማቴሪያል ምን ይሆናል ማለት ነው፣ ኮልድ እየሆነ ይሄዳል ማለት ነው። ሂት ኤነርጂን አብዞርብ የሚያደርጉትን ኬሚካል ሪአክሽኖች ምን እንላቸዋለን፣ ኢንዶተርሚክ ኬሚካል ሪአክሽን እንላቸዋለን ማለት ነው። እናም እዚህ ጋር እንድታውቁልኝ የሚፈልገው ነገር አለ። ምንድነው? ለምሳሌ እዚህ ጋር ካልሲየም ክሎራይድ እና ወተር ሁለቱም ሪአክት በሚያደርጉበት ሰዓት ካልሲየም ሃይድሮክሳይድን እና ሃይድሮክሎሪክ አሲድን ፎርም አድርጓል። በተጨማሪ ምን ፎርም አድርጓል፣ ሂት ኤነርጂ ፎርም አድርጓል። ይሁ እዚህ ጋር ደግሞ ፖታሽየም ናይትሬት ከወተር ጋር ዲዞልቭ በሚያደርግበት ሰዓት ወይም ፖታሽየም ናይትሬት ከወተር ጋር ሪአክት በሚያደርግበት ሰዓት ምንን ፎርም አድርጓል፣ ፖታሽየም ያንን እና ናይትሬት ያንን ፎርም አድርጓል። እዚህ ጋር ያለው ሂት ኤነርጂ በዚህ በኩል ነው። እዚህ ጋር ደግሞ ሂት ኤነርጂ ያለው በዚህ በኩል ነው። ይሁ ልዩነታቸው ነው። እዚህ ጋር በሪአክታንት በኩል አለ ሂት ኤነርጂ፣ እዚህ ጋር ደግሞ በፕሮዳክት በኩል ነው የተጻፈው። ይሄ ማለት ምንድነው? ሂት ኤነርጂን በሪአክታንት በኩል ከጻፍን ሪአክሽኑ ምን አይነት ሪአክሽን ነው ማለት ነው፣ ኢንዶተርሚክ ኬሚካል ሪአክሽን ነው። አሁን እዚህ ጋር ሂት ኤነርጂ በፕሮዳክት በኩል ከተጻፈ ሪአክሽኑ ምን አይነት ሪአክሽን ነው ማለት ነው፣ ኤግዞተርሚክ ኬሚካል ሪአክሽን ነው ማለት ነው። ሂት ኤነርጂ በሪአክታንት በኩል ከተጻፈ
ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን መሆኑን ማወቅ እንችላለን ማለት ነው። እናም ይሄ ሪአክሽን ምንን ነው ሪፕሬዘንት የሚያደርገው? ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን መሆኑን ሪፕሬዘንት ያደርጋል ማለት ነው። እናም ይሄ ሪአክሽን ምን አይነት ሪአክሽን መሆኑን ዲስክራይብ የሚያደርገው? ኢንዶተርሚክ ሪአክሽን መሆኑን ዲስክራይብ ያደርጋል። እናም ይሄ ኢንዶተርሚክ የምንለው ቃል የመጣው ከግሪክ ወርድ ነው። ኢንዶ የሚለው ቃል ሚኒንጉ ዊዝኢን የሚለውን ቃል ነው የሚያሳዩ ማለት ነው። ወይም ሪአክሽኖች በሚካሄዱበት ሰዓት ሂት ኢነርጂ ሪሊዝ እንደማያደርግ፣ ሂት ኢነርጂ ሪሊዝ ከሚያደርጉ ይልቅ ሂት ኢነርጂን አብዞርብ የሚያደርጉ ኬሚካል ሪአክሽኖችን ነው ዲስክራይብ የሚያደርገው ማለት ነው። ቱ ስተዲ ዌዘር ዘ ኢነርጂ ዊንግ ሪሊዝድ ኦር አብዞርብድ ዲዩሪንግ ኤ ኬሚካል ሪአክሽን ዊ ኒድ ቱ ዘ ሴት ቴምፕሬቸር ኤንድ ፕሬሸር አር ኮንስታንት። እና ምንድነው ሂት ሪሊዝ በሚደረግበት ሰዓት ወይም ሂት አብዞርብ በሚያደርግበት ሰዓት በሆነ ኬሚካል ሪአክሽን ውስጥ የግድ ማወቅ ያለብን ነገር አለ። ምንድነው? ቴምፕሬቸርን እና ፕሬሸርን ምን ማድረግ አለብን? ኮንስታንት ማድረግ አለብን። ሪአክሽኑ ሂት ኢነርጂን አብዞርብ የሚያደርግ ሊሆን ይችላል፣ ወይም ሪአክሽኑ ሂት ኢነርጂን ሪሊዝ የሚያደርግ ሊሆን ይችላል። እናም በዛ ሰዓት ቴምፕሬቸርን እና ፕሬሸርን ምን ማድረግ አለብን? ኮንስታንት እንደሆኑ ኮንሲደር ማድረግ አለብን ማለት ነው። ዞስ ኢፍ ኤ ሪአክሽን ቴክስ ፕሌስ አት ኤ ኮንስታንት ቴምፕሬቸር ኤንድ ፕሬሸር። እና ምንድነው? ቴምፕሬቸርን እና ፕሬሸርን ኮንስታንት አድርገን የሆነ ሪአክሽን የሚካሄድ ከሆነ ሪአክሽኑ በኮንስታንት ቴምፕሬቸር እና በኮንስታንት ፕሬሸር እየተካሄደ ነው እንላለን ማለት ነው። ዘ ሂት ትራንስፈርድ ኢዝ ኮልድ ኢንታልፊ ኦፍ ዘ ሪአክሽን ኤንድ ኢዝ ዲኖትድ ባይ ዘ ሲምቦል ቼንጅ ኢን ኤች። እና ምንድነው? የሆነ ኬሚካል ሪአክሽን እየተካሄደ ሂት ኢነርጂ ትራንስፈርድ የሚሆን ከሆነ ይህንን ምን እንላለን? ኢንታልፊ ኦፍ ሪአክሽን እንላለን። እናም ይህንን ኢንታልፊ ኦፍ ሪአክሽንን በምንድነው ዲኖትድ የምናደርገው? በቼንጅ ኢን ኤች ምን እናደርጋለን? ዲኖትድ እናደርጋለን ወይም እንገልጻለን። እናም ኢንታልፊ ኦፍ ሪአክሽን የራሱ የሆነ ፎርሙላ አለው። ምንድነው? ቼንጅ ኢን ኤች ኢዝ ኢኳልስ ቱ በፕሮዳክት በኩል የተፈጠረው ሂት ኢነርጂን በሪአክታንት በኩል የተፈጠረውን ሂት ኢነርጂ በምንቀናንስበት ሰዓት ምን እናገኛለን? ቼንጅ ኢን ኤችን ወይም ኢንታልፊ ኦፍ ሪአክሽንን እናገኛለን። ይሄ ኤች ፕሮዳክት የሚለው በፕሮዳክት በኩል የተፈጠረውን ሂት ኢነርጂን ነው የሚያሳየው። ሌላው ደግሞ ኤች ሪአክታንት የሚለው በሪአክታንት በኩል የተፈጠረውን ሂት ኢነርጂን ያሳያል ማለት ነው። እናም ይሄ በሁለቱም በኩል የተፈጠረው ቼንጅ ምንን ነው የሚሰጠን ማለት ነው? ኢንታልፊ ኦፍ ሪአክሽንን ፎርም ያደርግልናል ማለት ነው። እናም ኢንታልፊ ኦፍ ሪአክሽን የሁለቱም ዲፍረንስ መሆኑን ማወቅ አለብን። ቼንጅ ኢን ኤቹ ከዜሮ ካነሰ ሪአክሽኑ ምን አይነት ሪአክሽን ነው ማለት ነው? ኤግዞተርሚክ ኬሚካል ሪአክሽን ነው ማለት ነው። ሁለቱንም በምንቀናነስበት ሰዓት ቼንጅ ኢን ኤቹ ኔጌቲቭ በሚሆንበት ሰዓት ሪአክሽኑ ኤግዞተርሚክ ኬሚካል ሪአክሽን ነው። ሌላው ደግሞ ሁለቱንም በምንቀናነስበት ሰዓት ቼንጅ ኢን ኤቹ ፖዚቲቭ ከሆነ ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን ነው እንላለን ማለት ነው። ወይም ከዜሮ የሚበልጥ ከሆነ ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን መሆኑን መገንዘብ ይኖርብናል ማለት ነው። እናም ኢንታልፊ ኦፍ ሪአክሽንን በመጠቀም ሪአክሽኑ ኤግዞተርሚክ ነው ኢንዶተርሚክ ነው የሚለውንም በቀላሉ ማወቅ እንችላለን ማለት ነው። ምክንያቱም ቼንጅ ኢን ኤቹ ኔጌቲቭ የሚሆን ከሆነ ሪአክሽኑ ኤግዞተርሚክ ነው። ሌላው ደግሞ ቼንጅ ኢን ኤቹ ፖዚቲቭ የሚሆን ከሆነ ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን መሆኑን በቀላሉ ማወቅ ስለምንችል ኢንታልፊ ኦፍ ሪአክሽንን እኚህ ነገሮች አይዴንቲፋይ እንድናደርግም ይጠቅመናል ማለት ነው። እናም እንደዛ እያደረግን በቀላሉ ማወቅ እንችላለን። በሪአክታንትና በፕሮዳክት በኩል የሚፈጠሩትን ሂት ኢነርጂ በማወዳደር ኤግዞተርሚክና ኢንዶተርሚክ ኬሚካል ሪአክሽንን በዳያግራም ምን ማድረግ እንችላለን? ሪፕሬዘንት ማድረግ እንችላለን። እዚህ ጋር ሁለት ምኖች አሉ፣ ዳያግራሞች አሉ። ኤ ላይ ያለውን በሚናይበት ሰዓት አሁን ቼንጅ ኢን ኤቹ ከዜሮ ካነሰ ሪአክሽኑ ምን አይነት ሪአክሽን ነው ብለናል? ኤግዞተርሚክ ኬሚካል ሪአክሽን ነው ብለናል። አሁን ቼንጅ ኢን ኤቹ እንዴት ነው ከዜሮ ላይ ያንስ የሚችለው የሚለውን በሚናይበት ሰዓት አሁን ተመልከቱ። እዚህ ጋር አሁን ቼንጅ ኢን ኤች ማለት ምንድነው? በፕሮዳክት በኩል የሚፈጠረውን ሂት ኢነርጂ በሪአክታንት በኩል የሚፈጠረውን ሂት ኢነርጂ በመቀናነስ ምን እናገኛለን? ቼንጅ ኢን ኤችን እናገኛለን። አሁን ቼንጅ ኢን ኤቹ ከዜሮ በሚያንስበት ሰዓት ሪአክሽኑ ኤግዞተርሚክ ኬሚካል ሪአክሽን ነው ብለናል። አሁን ሁለቱንም በምንቀናነስበት ሰዓት ቼንጅ ኢን ኤቹ ከዜሮ እንዴት ሊያንስ ይችላል የሚለውን በሚናይበት ሰዓት አሁን ፕሮዳክት ያለበትን ቦታ አሁን እዚች ጋር ነው ፕሮዳክት ያለው። ሌላው ደግሞ ሪአክታንት ያለበትን ቦታ በሚናይበት ሰዓት እዚች ጋር ነው ያለው። ለምሳሌ አሁን እዚች ጋር በፕሮዳክት በኩል የተፈጠረውን ሂት ኢነርጂ 10 ጁል ነው ብንል በሪአክታንት በኩል 60 ጁል ፎርም ተደርጓል እንበል። ከ10 ጁል ላይ 16 ጁል በምንቀናነስበት ሰዓት የምናገኘው ኔጌቲቭ 50 ጁል ይሆናል ማለት ነው። ሁለቱንም በምንቀናነስበት ሰዓት ኔጌቲቭ ስላገኘን ይሄ ቼንጅ ኢን ኤቹ ከዜሮ ያንሳል ማለት ነው። እናም ይሄ ምን ነው የሚያሳየው ማለት ነው? ሪአክሽኑ ኤግዞተርሚክ ሪአክሽን መሆኑን ያሳያል ማለት ነው። ኔጌቲቭ ጁል ያገኘነው እንዴት ነው? በሪአክታንት በኩል የተፈጠረው ሂት ኢነርጂ በፕሮዳክት በኩል የተፈጠረውን ሂት ኢነርጂ ስለሚበልጥ በምንቀናነስበት ሰዓት ምን እናገኛለን? ኔጌቲቭ ቫልዩን እናገኛለን ማለት ነው። እናም ይሄ ኔጌቲቭ ቫልዩ ምን ነው የሚያሳየው? ሪአክሽኑ ኤግዞተርሚክ ኬሚካል ሪአክሽን መሆኑን ያሳያል ማለት ነው።
ሁሌም በኔጌቲቭ ቫልዩ የሚሰጣችሁ ኤግዞተርሚክ ኬሚካል ሪአክሽን ይሆናል ማለት ነው። እናም ኤ ላይ ያለው ግራፍ ምን ነው የሚያሳየው? ኤግዞተርሚክ ኬሚካል ሪአክሽን መሆኑን ያሳያል ማለት ነው። ሌላው ደግሞ ቢ ላይ ያለውን በምናይበት ሰዓት ቢ ላይ ያለው ቼንጅ ነቹ ከዜሮ በልጦ ነው ያለው። ተመልከቱ፣ ከዜሮ ስለሚበልጥ ቼንጅ ነች ምንድነው ብለናል? በሪአክታንትና በፕሮዳክት በኩል የሚፈጠረው ሂት ኢነርጂ በምንቀናነስበት ሰዓት ምን እናገኛለን ብለናል? ቼንጅ ነችን እናገኛለን ብለናል። አሁን ተመልከቱ፣ በሪአክታንት በኩል የሚፈጠረውን ሂት ኢነርጂ እዚች ጋር ነው ያለው። ሌላው ደግሞ በፕሮዳክት በኩል የሚፈጠረው ሂት ኢነርጂ እዚች ጋር ነው ያለው። ተመልከቱ፣ አሁን ሁለቱንም በምንቀናነስበት ሰዓት እንዴት ነው ከዜሮ የበለጠውን ቫልዩ ልናገኝ የምንችለው የሚለውን በምናይበት ሰዓት ቅድም እንዳልኩት አሁን 16 ጁል እዚች ጋር እንውሰድ። 16 ጁል እዚች ጋር ፎርም ይሆናል ብንል እዚች ጋር ደግሞ 10 ጁል ፎርም ይሆናል እንበል። ተመልከቱ፣ አሁን ይኸው ቼንጅ ነች ማለት የሁለቱም ዲፍረንስ ነው ብለናል። አሁን ሁለቱንም በምንቀናነስበት ሰዓት የምናገኘው ቫልዩ ፖዚቲቭ ቫልዩ ነው የሚሆነው ማለት ነው። ምክንያቱም በፕሮዳክት በኩል የተፈጠረው ሂት ኢነርጂ 60 ጁል ነው። እዚች ጋር ደግሞ ፎርም የተደረገው ኢነርጂ 10 ጁል ነው። አሁን ሁለቱንም በምንቀናነስበት ሰዓት የምናገኘው ቫልዩ ፖዚቲቭ 50 ጁል እናገኛለን ማለት ነው። እናም ይሄ ፖዚቲቭ 50 ጁል ምን ነው የሚያሳየው? ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን መሆኑን ያሳያል ማለት ነው። ምክንያቱም ቼንጅ ነቹ ከዜሮ ከበለጠ ሪአክሽኑ ምን አይነት ሪአክሽን ነው ብለናል? ኢንዶተርሚክ ኬሚካል ሪአክሽን ስለሆነ አሁን ይሄ ፖዚቲቭ መሆኑ ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን መሆኑን ምን ያደርጋል ማለት ነው? ሪፕሬዘንት ያደርጋል ማለት ነው። እናም ሁሌም ቼንጅ ነቹ ከዜሮ ከበለጠ ሪአክሽኑ ሁሌም ምንድነው? ኢንዶተርሚክ ኬሚካል ሪአክሽን ነው ማለት ነው። በቢ ላይ ያለው ግራፍ ምን ነው ሪፕሬዘንት የሚያደርገው? ሪአክሽኑ ኢንዶተርሚክ ኬሚካል ሪአክሽን መሆኑን ምን ያደርጋል ማለት ነው? ሪፕሬዘንት ያደርጋል ማለት ነው። አሁን እናንተ እንድታውቁልኝ የሚፈልገው ነገር ምንድነው? አንድ ግራፍ ተሰጥቷችሁ ሪአክሽኑ ኢንዶተርሚክ ነው ወይም ኤግዞተርሚክ ነው የሚለውን በቀላሉ አይደንቲፋይ ማድረግ ትችላላችሁ። እንዴት ነው የሚለውን በሚናይበት ሰዓት አሁን ተመልከቱ። ሁሌም በሚሰጣችሁ ግራፍ ላይ ሪአክታንቱ በላይ በኩል ሆኖ ፕሮዳክቱ ደግሞ በታች በኩል ከሆነ ሪአክሽኑ ምን አይነት ሪአክሽን ነው? ኤግዞተርሚክ ኬሚካል ሪአክሽን ነው። ሁሌም በሚሰጣችሁ ግራፍ ላይ ሪአክታንቱ በላይ በኩል ሆኖ ፕሮዳክቱ በታች በኩል ከሆነ ሪአክሽኑ ሁሌም ኤግዞተርሚክ ኬሚካል ሪአክሽን ነው። ሌላው ደግሞ ሁሌም በሚሰጣችሁ ግራፍ ላይ ሪአክታንቱ በታች በኩል ሆኖ ፕሮዳክቱ ደግሞ በላይ በኩል ከሆነ ሪአክሽኑ ምን አይነት ሪአክሽን ነው? ኢንዶተርሚክ ኬሚካል ሪአክሽን ነው። ሁሌም በሚሰጣችሁ ግራፍ ላይ ፕሮዳክቱ በላይ በኩል ሆኖ ሪአክታንቱ ደግሞ በታች በኩል ከሆነ ይሄ ግራፍ ምን ነው ሪፕሬዘንት የሚያደርገው? ኢንዶተርሚክ ኬሚካል ሪአክሽን መሆኑን ምን ያደርጋል ማለት ነው? ሪፕሬዘንት ያደርጋል ማለት ነው። ሪአክታንቱንና ፕሮዳክቱን ብቻ በመለየት ሪአክሽኑ ኤግዞተርሚክ ነው ወይም ኢንዶተርሚክ ነው የሚለውን በቀላሉ ምን ማድረግ ትችላላችሁ? አይደንቲፋይ ማድረግ ትችላላችሁ ማለት ነው። እናም እንደዛ ያደረግን በቀላሉ ሪአክሽኑ ኤግዞተርሚክ ነው ወይም ኢንዶተርሚክ ነው የሚለውን በግራፍ ምን ማድረግ እንችላለን? ሪፕሬዘንት ማድረግ እንችላለን ማለት ነው። እናም ግድም እንዳለው ኤ ላይ ያለው ኤግዞተርሚክ ኬሚካል ሪአክሽን ነው። ሌላው ደግሞ ቢ ላይ ያለው ኢንዶተርሚክ ኬሚካል ሪአክሽን ነው ማለት ነው። እናም እንደዛ ያደረግን በቀላሉ በዲያግራም ምን ማድረግ እንችላለን ማለት ነው? ሪፕሬዘንት ማድረግ እንችላለን ማለት ነው። The device used to measure the heat released or absorbed by a chemical reaction is called calorimetry። እና ምንድነው? በሆነ ኬሚካል ሪአክሽን ውስጥ ሂት ኢነርጂ አብዞርብ የሚደረግ ከሆነ ወይም ሪሊዝ የሚደረግ ከሆነ እሱን ሜጀር የምናደርገው ዲቫይስ ምን ይባላል ማለት ነው? ካሎሪሜትሪ ይባላል ማለት ነው። ይህንን ካሎሪሜትሪ የሚባለውን ዲቫይስ በመጠቀም በሆነ ኬሚካል ሪአክሽን ውስጥ ሪሊዝ የተደረገውን አብዞርብ የተደረገውን ሂት ኢነርጂ ምን ማድረግ እንችላለን ማለት ነው? ሜጀር ማድረግ እንችላለን ማለት ነው። To find the energy change during a chemical reaction, we measure the quantity of heat released or absorbed by relating it to the change in temperature። እና ምንድነው? አሁን እዚህ ጋር ተመልከቱ። በሆነ ኬሚካል ሪአክሽን ውስጥ ሪሊዝድ የተደረገውን ሂት ኢነርጂ ወይም አብዞርብ የተደረገውን ሂት ኢነርጂ ምን ማድረግ እንችላለን? ሜጀር ማድረግ እንችላለን ማለት ነው። ይሄንን ፎርሙላ በመጠቀም ይሄ ማለት ምንድነው? ሂት ኢነርጂ ዳይሬክት ፕሮፖርሽናል ቱ ቼንጅ ኢን ቴምፕሬቸር። ሁለቱም ኳንቲቲ ዳይሬክት የሆነ ሪሌሽንሺፕ የሚኖራቸው ከሆነ የሆነ ኮንስታንት አለ ማለት ነው። በመካከላቸው ሁለቱንም ዳይሬክት የሆነ ሪሌሽንሺፕ እንዲኖራቸው ያደረገው ኮንስታንት አለ። እናም እሱን ኮንስታንት ምን ማድረግ እንችላለን? ማግኘት እንችላለን ማለት ነው። ይህንን ኮንስታንት ለማወቅ ቼንጅ ኢን ቴምፕሬቸርን በምናካፍልበት ሰዓት ምንን እናገኛለን? ይህንን ኮንስታንትን እናገኛለን ማለት ነው። እናም ይሄ ኮንስታንት ምንድን ነው የሚለውን በምናይበት ሰዓት ይሄ ኮንስታንት ምን ይባላል? ሂት ካፓሲቲ ይባላል ማለት ነው። እናም ይሄ ሂት ካፓሲቲ ማለት ምንድነው የሚለውን በሚናይበት ሰዓት ይሄ ሂት ካፓሲቲ የምንለው እንዴት ነው ዲፋይን የምናደርገው የሚለውን በሚናይበት ሰዓት የሆነ ሰብስታንስ ቴምፕሬቸሩን በአንድ ኬልቪን ቼንጅ በሚናደርግበት ሰዓት የሚያስፈልገው ሂት ኢነርጂ ምን ይባላል ማለት ነው? ሂት ካፓሲቲ እንላለን ማለት ነው። ተመልከቱ፣ አሁን ሂት ካፓሲቲ የምንለው የሆነ ሰብስታንስ ቴምፕሬቸሩን በ1 ኬልቪን ቼንጅ በሚናደርግበት ሰዓት የሚያስፈልገው ሂት ኢነርጂ ምን ይባላል ማለት ነው?
ሂት ካፓሲቲ እንላለን ማለት ነው። እናም ሂት ካፓሲቲ እንደዛ አድርገን ዲፋይን ማድረግ እንችላለን። ሂት ካፓሲቲም የራሱ የሆነ ፎርሙላ አለው። ሂት ካፓሲቲ ኢዝ ኢኳልስ ቱ ሂት ኤነርጂን ለቼንጅ ኢን ቴምፕሬቸር በምናካፍልበት ሰዓት ሂት ካፓሲቲን እናገኛለን ማለት ነው። የሆነ ሳብስታንስን ሂት ካፓሲቲ ፈልጉ ከተባልን በዚህ ፎርሙላ በቀላሉ ማወቅ እንችላለን ማለት ነው። the unit of heat capacity is a joule per kelvin እና ምንድነው የሂት ካፓሲቲ ዩኒቱ ምንድነው ማለት ነው? ጁል ፔር ኬልቪን ነው ማለት ነው። ምክንያቱም የሂት ዩኒት ምንድነው? ጁል ነው። የቴምፕሬቸር ደግሞ ኬልቪን ስለሆነ ሁለቱንም በሚናካፍልበት ሰዓት ሂት ካፓሲቲን ስለምናገኝ ሂት ካፓሲቲ ዩኒቱ ምን ይሆናል ማለት ነው? ጁል ፔር ኬልቪን ይሆናል ማለት ነው። ሂት ካፓሲቲ is related to a substance ability to retain heat and rate at which it will heat up or cool down እና ምንድነው ሂት ካፓሲቲ የምንለው የሆነ ሰብስታንስ ሂትን አብዞርብ አድርጎ ምን ያህል መቆየት ይችላል ወይም በምን ያህል ሬት ነው ሂትን ሪሊዝ የሚያደርገው የሚለውንም ምን ማድረግ ይችላል ማለት ነው? ዲተርማይን ማድረግ ይችላል ማለት ነው። for example a substance with a low heat capacity such as iron will heat and cool quickly እና ምንድነው አሁን ተመልከቱ አይረን አሁን ሎ ሂት ካፓሲቲ ስላለው በቀላሉ መሞቅ ይችላል። በተመሳሳይ ምን መሆን ይችላል ማለት ነው? መቀዝቀዝ ይችላል ማለት ነው። አሁን የአይረን ሂት ካፓሲቲው በቀላሉ ሎው እንደሆነ ማወቅ እንችላለን። ምክንያቱም ሂትን በፍጥነት ሉዝ ስላደረገ ምን ይሆናል ማለት ነው? ኩል ይሆናል ማለት ነው። እንደዛውም በሆነ እሳት ውስጥ በሚናደርግበት ሰዓት ምን ይሆናል? በፍጥነት ነው ምን የሚሆነው ማለት ነው? ሚግለው ማለት ነው። ስለዚህ ሂት ካፓሲቲ ሎው ስለሆነ በቀላሉ ይሞቃል። እንደዛውም በቀላሉ ምን ይሆናል ማለት ነው? ይቀዘቅዛል ማለት ነው። while a substance with a high heat capacity such as water heats and cools slowly እና ምንድነው አሁን ወተር ሃይ ሂት ካፓሲቲ ስላለው በሚናሞቅበት ሰዓት በቀላሉ አይሞቅም። በተመሳሳይ ከሞቀም ሂት ኤነርጂን በቀላሉ ምን ያደርግም ማለት ነው? ሉዝ አያደርግም ማለት ነው። አሁን ሂት ካፓሲቲ ሃይ ያላቸው ሰብስታንሶች በቀላሉ ሂት ኤነርጂን አብዞርብ አያደርጉም። በተመሳሳይ ሂትን አብዞርብ ካደረጉ በቀላሉ ምን ያደርጉም ማለት ነው? ሪሊዝ አያደርጉም ማለት ነው። እንደዚህ አይነት ሰብስታንሶች ሃይ የሆነ ሂት ካፓሲቲ አላቸው። እናም ከነዛ ውስጥ ደግሞ ወተር ሃይ ሂት ካፓሲቲ ስላለው ሂት ኤነርጂን በቀላሉ አብዞርብ አያደርግም። እንደዛውም አብዞርብ ካደረገም ምን ያደርግም ማለት ነው? በቀላሉ ሉዝ አያደርግም ማለት ነው። A related property is a specific heat capacity. Specific heat capacity of a substance defined as a quantity of heat required to change the temperature of 1 gram of the object by 1 Kelvin እና ምንድነው ስፔሲፊክ ሂት ካፓሲቲ የምንለው ምንድነው? የሆነ ሰብስታንስ 1 ግራም ኦፍ ማስ ያለው ሰብስታንስ ቴምፕሬቸሩን በ1 ኬልቪን ቼንጅ በሚናደርግበት ሰዓት ቼንጅ ለመሆን የሚያስፈልገው ሂት ኢነርጂ ምን እንላለን ማለት ነው? ስፔሲፊክ ሂት ካፓሲቲ እንላለን ማለት ነው። የሆነ ሰብስታንስ 1 ግራም ኦፍ ማስ ያለው ሰብስታንስ ቴምፕሬቸሩን በ1 ኬልቪን ቼንጅ በሚናደርግበት ሰዓት ቼንጅ ለመሆን የሚያስፈልገው ሂት ካፓሲቲ ምን እንላለን ማለት ነው? ስፔሲፊክ ሂት ካፓሲቲ እንላለን ማለት ነው። እናም ስፔሲፊክ ሂት ካፓሲቲም የራሱ የሆነ ፎርሙላ አለው። ስፔሲፊክ ሂት ካፓሲቲ ኢዝ ኢኳልስ ቱ ሂት ካፓሲቲ ኦቨር ማስ ብለን ስፔሲፊክ ሂት ካፓሲቲን ማወቅ እንችላለን። እናም ስፔሲፊክ ሂት ካፓሲቲ እዚህ ጋር እንደምታዩት ሂት ኤነርጂ በኪው ነው የሚገለጸው። ማስ አለ። እናም ይህንን ሪሌሽን በመጠቀም ስፔሲፊክ ሂት ካፓሲቲን ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን ማለት ነው። ሲ ምን ነው የሚያሳየው? ስፔሲፊክ ሂት ካፓሲቲን ነው የሚያሳየው። አሁን ስፔሲፊክ ሂት ካፓሲቲን በመጠቀም በሆነ ኦብጀክት ውስጥ ያለውን ሂትን፣ ማስን፣ ቴምፕሬቸርን ምን ማድረግ እንችላለን ማለት ነው? ካልኩሌት ማድረግ እንችላለን ማለት ነው። ሂት በምን ያህል አብዞርብ የተደረገ ወይም በምን ያህል ሪሊዝ ተደረገ የሚለውን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ስፔሲፊክ ሂት ካፓሲቲን በመጠቀም እኚህ ነገሮች ካልኩሌት ማድረግ እንችላለን። ተመልከቱ እዚህ ጋር ስፔሲፊክ ሂት ካፓሲቲን በመጠቀም እንዴት ነው ሂት ኤነርጂን ካልኩሌት ማድረግ የምንችለው የሚለውን በምናይበት ሰዓት ስፔሲፊክ ሂት ካፓሲቲ ታይምስ ማስ ታይምስ ቼንጅ ኢን ቴምፕሬቸርን በመጠቀም ሂትን ምን ማድረግ እንችላለን ማለት ነው? ካልኩሌት ማድረግ እንችላለን ማለት ነው። እናም ከዚህ ፎርሙላ ውስጥ አንደኛው ቴምፕሬቸርንም ካልኩሌት ማድረግ እንችላለን። ሌላው ደግሞ ማስንም ምን ማድረግ እንችላለን ማለት ነው? ካልኩሌት ማድረግ እንችላለን ማለት ነው። እኚህ ነገሮች ከተሰጡን በቀላሉ ሂት ኤነርጂን ምን ማድረግ እንችላለን ማለት ነው? ካልኩሌት ማድረግ እንችላለን ማለት ነው። ኖቲስ ዛት ሜታልስ ሃቭ ሪላቲቭሊ ሎው ቫልዩ ኦፍ ስፔሲፊክ ሂት ካፓሲቲ ኤንድ ዋተር ሃዝ ኤ ቬሪ ሃይ ስፔሲፊክ ሂት ካፓሲቲ ፎር ኢንስታንስ ኢት ቴክስ ኦቨር 30 ታይምስ ሃዝ ኤ ማች ኤነርጂ to increase the temperature of a gram of water by 1 Kelvin
has a does a gram of gold እና ምንድነው ቅድም እንዳለው ለወተር ሃይ ስፔሲፊክ ሂት ካፓሲቲ እንዳለው አይተናል። በተጨማሪ ለሜታሎች ሎው የሆነ ስፔሲፊክ ሂት ካፓሲቲ እንዳላቸው እናውቃለን። አሁን 1 ግራም ኦፍ ወተርን የምናሞቀው ናይል 1 ጎልድን በሚናሞቅበት ሰዓት የሚወስደው ከጎልድ አንፃር በሚናይበት ሰዓት 30 እጥፍ ምን ይሆናል ማለት ነው ይጨምራል ማለት ነው። ወይም 30 እጥፍ ያህል ማች ኦፍ ዘ ኤነርጂ ወተርን ለማሞቅ ምን እናደርጋለን ማለት ነው ሪሊዝ እናደርጋለን ማለት ነው። ይሄ ማለት ምንድነው ወተር በቀላሉ አይሞቅም፣ እንደዛውም በቀላሉ ምን አይሆንም ማለት ነው ሂት ኤነርጂን ሉዝ አያደርግም ማለት ነው። እናም ሜታሎች በቀላሉ ይሞቃሉ፣ በተመሳሳይ በቀላሉ ይቀዘቅዛሉ። ስለዚህ ሂት ካፓሲቲያቸው ምንድነው ማለት ነው ሎ ይሆናል ማለት ነው። This is one of the property that make water unique and responsible for it is used as a coolant in a car, radiators and in industry እና ምንድነው ወተር ሃይ የሆነ ሂት ካፓሲቲ ስላለው የተለያዩ ኢንዱስትሪዎች መኪናዎች ምን ያደርጋሉ ወተርን እንደ ኩለንት ይጠቀማሉ ማለት ነው። ይሄ ማለት ምንድነው እንደ አቀዝቃዥ ምን ያደርጋሉ ይጠቀማሉ። በተመሳሳይ የተለያዩ ኢንዱስትሪዎች ማሽናቸው በሚሞቅበት ሰዓት ወተርን ምን ያደርጋሉ ይጠቀማሉ። ማሽናቸው ምን እንዲሆን እንዲቀዘቅዝ ወተርን ይጠቀማሉ ማለት ነው። እናም ለወተር ሃይ የሆነ ስፔሲፊክ ሂት ካፓሲቲ መኖሩ ለነዚህ ነገሮች እንጠቀማለን ማለት ነው። ለህይወት ያላቸው ነገሮችም ለወተር ሃይ ስፔሲፊክ ሂት ካፓሲቲ መኖሩ ይጠቅማል ማለት ነው። እናም እንደዛ ያደረግን በቀላሉ ማወቅ እንችላለን ማለት ነው። እናም ቀጣይ ኤክሰርሳይዝ ይዤላችሁ መጣለው። በንግድሙ ስናወራ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። እናም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን አዳዲስ ቪዲዮዎች በምንለቅበት ሰዓት እንዲደርሳችሁ የደውል ምልክቱን መጫናችሁ እንዳትረሱ። እናም በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በዚህ ተበልልኝ። አመሰግናለሁ።